ሰበር ዜና የአፋሕድ ምክትል ሰብሳቢ የነበረው ኮሎኔል ፋንታሁን ማባ ለአገዛዙ እጅ ሰጡ። በዚህም የተነሳ ኮሎኔል ፋንታሁን እጅ በመስጠቱ የተነሳ አፋሕድም መግለጫ አውጥቷል። የራሱ የሆነ መግለጫ እና መግለጫቸው እንደሚከተለው አቀርብላችኋለሁ። እንደዚህ መግለጫ እንደምታነቡት ያው ኮሎኔል ፋንታሁንን ከዚህ በግምገማ ምክንያት አሰናብቻለሁ ነው የሚለው የአማራ ፋኖ ህዝባዊ ድርጅት ማለት ነው። እና እንግዲህ በዚህ መግለጫ መሰረት ያው አፋሕድም አሰናብቻለሁ ያለ ነው። እንግዲህ የሚቀጥለው ታያላችሁ ማለት እንዴት እንደሆነ ሄሊኮፕተር መጥቶ ዳውንት ወረዳ ጋር አርፎ ከዛ በኋላ ነው እንደገና አንስቶት የሄደው ማለት ነው። ከዛ ወደ ባህር ዳር ይገባል። ከዛ ወደ አዲስ አበባ እንደዛ ነው ይመስለኝ እና እጁን የሰጠ ዳውንት ወረዳ ማለት ነው። እንግዲህ የሚቀጥለው እስኪ ደግሞ ማን እንደሚቀጥል እናያለን። እና እንግዲህ ለፋኖም አሪፍ እድል ነው ይባላል ማለት የውስጥ ባንዳዎች እጅ መስጠት ለነሱ ለፋኖዎች በጣም አሪፍ እድል ነው እየተባለ ነው የሚወራው። እና ማለት ውስጥ ነው የሚረብሹ ብዙ ነገር የሚያሰቃዩ ብዙ ነገር